ሰላም ወገኖች እንዴት ቆያችሁ? ዛሬን መልእክት በደንብ እንድትሰሙ ፈልጋለሁ። እኔን እንድትሰሙኝ ፈልጌ ሳይሆን መንፈስ ቅዱስ ስለሚናገራችሁ መልእክታችሁን እንድትቀበሉ ነው። በዘውልቁ ምዕራፍ 14 ቁጥር 1 ላይ የእግዚአብሔር ቃል እንደዚህ ይላል። በዛች ሌሊት ማህበረሰቡ ሁሉ ድምጻቸውን ከፍ አድርጎ ጮሁና አለቀሱ። እስራኤላውያንም በሙሉ በሙሴና በአሮን ላይ አጉረመረሙ። ማህበረሰቡ ሁሉ እንዲህ አሏቸው፣ ምን ነው በግብጽ ወይም በዚህ ምድረ በዳ ሞተን ባረፍን ኖሮ። እግዚአብሔር ወደዚች ምድር የሚያመጣን ለምንድን ነው? በሰይፍ እንድንወድቅ ነውን? ሚስቶቻችንና ልጆቻችን ይማረካሉ። ታዲያ ወደ ግብጽ መመለስ አይሻልምን? ተባባሉ ይላል። በሙሴ በእግዚአብሔር ላይ አጉረመረሙ። በሙሴ በአሮንና በእግዚአብሔር ላይ አጉረመረሙ። ማጉረምረም ምንድነው? የሚያጉረመርሙ ሰዎች እግዚአብሔር ትላንትና ያደረገላቸውን የረሱ ሰዎች ናቸው። የሚያጉረመርሙ ሰዎች እግዚአብሔርን የማያምኑ ሰዎች ናቸው። ማጉረምረም በህይወታችን ካለ እግዚአብሔርን አናምነውም ማለት ነው። የሚያጉረመርሙ ሰዎች እያመንክ ማጉረምረም አትችልም። ወይ ማጉረምረም ነው ወይ ደግሞ እግዚአብሔርን ማመን ነው። ለምሳሌ እግዚአብሔርን የሚያምኑ ሰዎች ምን ይመስላሉ ብለን ካየን፣ እግዚአብሔር የሚያምኑ ሰዎች አማኞች ያመሰግናሉ፣ ተስፋ አላቸው፣ እምነት አላቸው፣ ሰላም አላቸው፣ ደስታ አላቸው። የትኛውም ሁኔታ ውስጥ ቢሆኑ አመስጋኞች ናቸው። ከሁኔታ አንፃር ሳይሆን ከአምላካቸው አንፃር ነው የሚያመሰግኑት። እሱን ስለሚያውቁት አምላካቸው ከሁኔታቸው በላይ እንደሆነ ስለሚያውቁ ማለት ነው። ስለዚህ በሁኔታ ትጥቃቸውን የፈቱ አይደሉም። ንግግራቸው አይቀየርም። የማያምኑ ሰዎች ምን ይመስላሉ ካላችሁ፣ የሚያጉረመርሙ ናቸው። ከዛሬ ይልቅ ትላንትናቸውን ያመሰግናሉ። ከዛሬ ይልቅ በትላንትና ላይ የቆሙ ናቸው የሚያጉረመርሙ። ስለዚህ ዛሬ ያደረሳቸውን አምላክ ይንቃሉ ማለት ነው። እና ዛሬ እግዚአብሔር ያደረገላቸው የዛሬ ጥበቃ፣ የዛሬ ምሕረት፣ የዛሬ በጎነት፣ የዛሬ በሕይወት መኖራቸውን የረሱ ሰዎች ናቸው። ማጉረምረም ክፋቱ በስጋም በመንፈሳዊ ሕይወታችን በሽተኛ ነው የሚያደርገን። የሚያጉረመርሙ ሰዎች በፍጹም ወደፊት መሄድ አይችሉም። እዛው ይቀራሉ፣ እዛው ይሞታሉ። ለምሳሌ እስራኤላውያን ስታዩቸው በእያንዳንዱ ምዕራፍ ከዘጸአት ለምሳሌ ዘጸአት ላይ ወጡ። ዘጸአት አለ፣ ዘሌዋውያን አለ። ዘሌዋውያን ሕግ የተቀበዛ ዘጸአት የወጡበት ነው ከግብጽ። ዘሌዋውያን ሕግን የተቀበሉበት ነው። ዘውልቁ አሁን ያነበብኩት ቃል ነው። ቀጥሎ ዘዳግም ነው። ድጋሜ ሙሴ ቃሉ ለነሱ የተስፋ ቃል የሚያስታውሳቸው ስፍራ ነው። ከዛ ቀጥለን ኢያሱን ነው የምናየው። አብዛኛው የእስራኤላውያን የመጀመሪያው ጄኔሬሽን ወደ እስራኤል ወደ ከነዓን የገባ ሳይሆን ያልገባው ጄኔሬሽን መልኩ ምን ይመስላል፣ ባህሪው ምን ይመስላል ብለን ካነበብ ነው እያንዳንዱ ምዕራፍ ላይ አጉረምራሚ ናቸው። እና እግዚአብሔር ምን ይላቸዋል? እንደውም ሙሴን ይጠራውና እግዚአብሔር ይሄ ህዝብ አለ፣ ይሄ ህዝብ አንደበቱ ብቻ ነው እንጂ ልቡ ከኔ ጋር አይደለም። እኔን የናቀ ነው፣ እኔን የተዳፈረ ነው። ስለዚህ ቃሌን አላመንም። ከኔ ይልቅ ወደ ነበረበት መመለስ ይፈልጋል። ራሱን ከኔ ይልቅ ግብጽን የሚናፍቅ ነው። የኔን አምላክነት የናቀ ነው። የኔን ጌትነት የናቀ ነው። የኔን ንጉስነት የናቀ ነው። ስለዚህ እኔ ያልኩትን አላመንም። ሁሉ ጊዜ በእኔ ላይ ያጉረመረመ ይኖራል። አይታችሁ ከሆነ ስለ አጉረመረሙ ተናዳፊ እባብ ላከባቸው ይላል። ተናዳፊ እባብ ነከሳቸው። ያ ተናዳፊ እባብ በነከሳቸው ጊዜ ስጋቸውን አልቦጨቀም። ተናዳፊ እባብ መርዘኛ እባብ ነው፣ ፖይዝን ነው። በነከሳቸው ጊዜ ውስጣቸው ደማቸው ውስጥ ገብቶ ፖይዝኑ እያሳበጠ ነው ይገደላቸው። እና አጉረምራሚ ሰዎች ከጊዜ ቆይታ ልክ እንደ እባቡ እንደ ነድፏቸው እንደሞቱ ሰዎች ከጊዜ ቆይታ አብጦ የሚሞቱ ናቸው። የሚያጉረመርሙ ሰዎች ፈጽሞ ሰላም የላቸውም፣ ደስታ የላቸውም፣ ምስጋና የላቸውም፣ እምነት የላቸውም፣ ተስፋ የላቸውም። ስለዚህ ወደፊት መሄድ አይችሉም። የሚያጉረመርሙ ሰዎች ወደፊት አይሄዱም። የሚያጉረመርሙ ሰዎች እግዚአብሔር ያየላቸውን አይወርሱም። የሚያጉረመርሙ ሰዎች ሁሉ ጊዜ ከእግዚአብሔር ጋር ጸበኛ ናቸው ማለት ነው። ስለዚህ ማጉረምረም ፖይዝን ነው፣ ወይ ደግሞ በሽታ ወይ ደግሞ መርዝ ነው። ውስጣዊ ማንነትን የሚገል ሰላምን ይገላል፣ እረፍትን ይገላል፣ ደስታን ይገላል፣ ምስጋና ይነጥቀሃል፣ ቪዥን እንዳይኖር ያረጋል፣ እምነት እንዳይኖር፣ ተስፋ እንዳይኖር ያረጋል፣ ባዶ ያረጋል። እግዚአብሔር ያደረገልን ሁሉ እንድትረሳ ያደርጋል። ስለዚህ የእግዚአብሔር ጠላት ያደርጋል ማለት ነው። ስለዚህ እግዚአብሔር ምን አላቸው? ይሄ ህዝብ አለ ወደ ከነዓን አይገባም። ለምን? እኔን
ንቀውኛል አለ። ቃሌ ንቀዋል አለ። ሁሉ ጊዜ እንዳጉረመረሙ ነው። ሁሉ ጊዜ እንደናቁኝ ነው። በተግባራቸው በልባቸው ከኔ የሸሹ ነው። ለምሳሌ እግዚአብሔር ቃል ምን ይላል? ምስጋናን የሚሰዋልኝ ያከብረኛል ይላል። ማዳኔን በዛ አለ። ዩሲ ክብር ያለው በምስጋና ውስጥ ነው። በረከት ያለው በምስጋና ውስጥ ነው። ደስታ ያለው በምስጋና ውስጥ ነው። እምነትም ያለው የሚያምኑ ሰዎች ያመሰግናሉ። የሚያምኑ ሰዎች ከእግዚአብሔር ጋር ሰላም አላቸው። የሚያምኑ ሰዎች ምን አላቸው? ፊውቸር አላቸው። እግዚአብሔር እንደሚያደርግላቸው የተናገራቸውን እንደሚወርሱ እርግጠኛ ናቸው። ለሰከንድ ከእግዚአብሔር ሐሳብ ውጪ መውጣት አይፈልጉም። እና ስለዚህ ምን ያደርጋሉ? እርግጠኛ እምነት ደግሞ ምን ይላል? እርግጠኝነት ነው ይላል። እግዚአብሔር የተናገረውን እንደሚያደርግልን እርግጠኛ የምንሆንበት መንገድ ነው። ስለዚህ ከማጉረምረም ይልቅ የሚቀናቸው ደስታ ነው። የሚቀናቸው ምስጋና ነው። የሚቀናቸው አምልኮ ነው። የሚቀናቸው ስለ እግዚአብሔር ማውራት እንጂ ስለ ችግራቸውና ስለ ሁኔታ ማውራት አይደለም። ስለዚህ እግዚአብሔር ምን አለ? የሚያመሰግነኝ ለሱ ያከብረኛል። ስለዚህ እግዚአብሔር በሕይወታችሁ የሆነ ነገር ሲናገራችሁ አይኖ ከባድ ነው ላይፍ በዙሪያችን ባለው ነገር፣ ግን ክርስቲያን ማለት እኮ የምናየው ማመን ማለት አይደለም። እምነት ማናየውን ይላል ዕብራውያን ላይ ሲናገር፣ ግን እንደ እግዚአብሔር ቃል እንደሚሆንልን እርግጠኛ መሆን ነው ይላል። በእግዚአብሔር ነው እንጂ እርግጠኛ የምንሆነው በሰዎች በሁኔታ እርግጠኛ አንሆንም። እኛ አንድ እርግጠኛ የምንሆንበት ነገር ምንድነው? በትዳራችን፣ በልጆቻችን፣ በኪሳችን ባለው ገንዘብ ሳይሆን በእግዚአብሔር ነው እርግጠኛ የምንሆነው። በእግዚአብሔር ደግሞ እርግጠኛ ከሆን ሁልጊዜም አመስጋኞች ነን። ስለዚህ ምስጋናን ራሳችንን ማለማመድ አለብን። አንደበታችን እንዳያጉረመርም ጠላት ሁኔታን እያሳየ ወደ ማጉረምረም ካስገባን ወደ ኋላ ነው እየተራመድን ያለው እንጂ ወደፊት አይደለም። ስለዚህ እግዚአብሔር በዚህ ህዝብ ላይ ተቆጣ፣ እሳትም ከሰማይ ወርዳ በላቻቸው ይላል። ለምን? እግዚአብሔርን ስለናቁ። እግዚአብሔርን ያለማመን እግዚአብሔርን መናቅ ነው። እኔ ንቀውኛል አለ። ስለዚህ ወዳየውላቸው ለእናትና ለአባቶቻቸው ወደ ገባውት የተስፋ ምድር ወደ ነገርኳቸው አይገቡም አለ። እዚሁ በአፋቸው እዚህ ምድር ላይ ብንሞት ይሻለናል አሉ። ስለዚህ በአፋቸው ቃል እግዚአብሔር ያዛቸው ብንሞት ይሻለናል እንዳሉ ያ ጄኔሬሽን አልገባም፣ እዛው ምድረ በዳ ላይ ሞተ። ቀጥሎ የገባም የትኛው ነው? የነ ካሌብ የነ ኢያሱ ከነ ኢያሱ ጋር የወገነ ሁለተኛው ጄኔሬሽን ኢያሱ ምን አሉት? እግዚአብሔር ብቻ ካንተ ጋር ይሁን እንጂ አንተ ከእግዚአብሔር ጋር ተስማማ፣ እግዚአብሔር ካንተ ጋር ይሁን እንጂ እኛ እንታዘዛለን፣ እኛ እንሰማሃለን፣ አንተ የምትለው እናደርጋለን። በሌላ ቋንቋ እኛ ከእግዚአብሔር ጋር ነን ማለታቸው ነው። ስለዚህ በሕይወታችሁ ነገሮች ከዘገዩ፣ መንፈሳዊ ነገራችሁ ከቀዘቀዘ፣ እየጸለያችሁ እግዚአብሔርን በቃ እየጸለያችሁ እየለመናችሁ ጸሎታችሁ የማይመለስ ከሆነ፣ ድርቀት ከተሰማችሁ በመንፈሳዊ ሕይወታችሁ ላይ አንደበታችሁን ሕይወታችሁን ቼክ አድርጉ። እያመሰገናችሁ ነው ያላችሁት ወይስ እያጉረመረማችሁ? እያጉረመረምክ ከእግዚአብሔር በረከት አትቀበልም። እያጉረመረምክ እግዚአብሔር አይባርክም። እያጉረመረምክ እግዚአብሔር አይከብርብህም። ምክንያቱም የሚያመሰግነኝ እሱ ያከብረኛል፣ ማዳኔ በዛ አለ ይላል። ማዳን በዛ አለ ማለት ነው የእግዚአብሔር እርዳታ ላንተ ነው። ማዳኔ እርዳታዬን እሰጠዋለሁ፣ ሰላሜን እሰጠዋለሁ፣ ደስታ እሰጠዋለሁ፣ እረፍት እሰጠዋለሁ፣ እባርከዋለሁ ማለቱ ነው እግዚአብሔር በሌላ ቋንቋ። እና የሚያጉረመርሙ ሰዎች ውስጣዊ ማንነታቸው በሽተኛ፣ መንፈሳዊ ህይወታቸው በሽተኛ ነው። መንፈሳዊ ነገራቸው የተጎሳቆለ ነው። መንፈሳዊ ህይወታቸው እጅግ ከባድ ነው። በጣም ዊክ ናቸው። በጣም ሰነፎች ናቸው። በጣም የደከሙ ናቸው በመንፈሳዊ ህይወታቸው እና ከእግዚአብሔር ጋር ብቻ አይደለም ከሰው ጋርም ጸበኛ ናቸው። እግዚአብሔርንም አያመሰግኑም፣ እናንተንም አያመሰግኑም። ምንም ብታረጉላቸው አጉረምራሚ የሆኑ ሰዎች አያመሰግኑም። ሁልጊዜ አቃቂር ነው የሚያወጡት። ሁልጊዜ በእነሱ ዙሪያ እንኳን መቆየት አትፈልጉም። አትሞስፌራቸው ያሉበት እናንተ ወደዛ ስትሄዱ ከእነሱ ጋር ብረት ስትጀምሩ የሚያወርድ መንፈስ አላቸው። ስለዚህ እግዚአብሔርም ያንን መንፈስ አይወደውም። ለእኛም በዙሪያችን ላሉ ሰዎችም በረከት አይደለም። ስለዚህ ማጉረምረም ምን የሚያደርግ ነው? ምድረ በዳ ላይ የሚያስቀር ነው። ምድረ በዳ ላይ የሚገል ነው። ከእግዚአብሔር ጋር የሚለይ ነው። የእግዚአብሔር በረከት በህይወታችን እግዚአብሔር ወደ ተናገረ እንዳንገባ የሚያደርገን መጥፎ ባህሪ ስለሆነ ዛሬ እግዚአብሔር እንደዚህ ይላችኋል፣ አመስግኑኝ። ምድረ በዳ ላይ አባቶቻችን እነዚህን የመሰሉ የእምነት አባቶች በዙሪያችን ካሉ እንደ ደመና የከበቡን ይላል። እነ ጳውሎስና ሲላስ በእስር ቤት ሳሉ ያመሰግኑ ነበር ይላል። ከምስጋናቸው የተነሳ
የታሰሩበት እስራት ተበጣጠሰ፣ የእስር ቤቱ የነበሩበት ተከፈተ ይላል። ዩሲ ምስጋና ስትጀምር ሰላም ይመለሳል፣ ደስታ ይመለሳል፣ እረፍት ይመለሳል፣ ኃይል ይታደሳል፣ ሩቅ ያየው ነገር ይቀርባል። ዛሬ በጌታ በኢየሱስ ስም ወደ ምስጋና እንድትገባ በኢየሱስ ስም እግዚአብሔር ወደ ተናገረ ትኩረትን ሁኔታ ላይ ሳይሆን ጠላት የሚለው ነገር ሳይሆን ስጋ የሚያወራ ሳይሆን እግዚአብሔር እንደተናገረ እንደ እግዚአብሔር ቃል እነዛ ማየት የምችልበት በምስጋና ወደ አደባባዮቹ መውጣት የምችልበት ኃይል እንዲለቀቀላችሁ በኢየሱስ ስም ጉልበት እንዲለቀቀላችሁ ከዛ ከወደቃችሁበት ከዝቅታ ቦታ በኢየሱስ ስም መውጣት ይሆነላችሁ ወደ ምስጋናችሁ ተራራ በጌታ በኢየሱስ